አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ የማሳያችሁ እንግዲህ ያው ሸዋርማ ልሰራ ነው። ያው ሸዋርማ እንግዲህ አጂናው ጃኢዝ ነው። እኔ አይደለሁም የምሰራው። የሚያስፈልገን እንደምታዩት በደንብ አጣጥቤ የዶሮ ሰድር በደንብ አጥቤ እዚህ አስቀምጬዋለሁ ማለት ነው። አጥንት የሌለውን 3 ሰሃን እና ዝንጅብልና ነጭ ሽንኩርት ከዚህ የወይራ ዘይት ማለት ነው። እኔ ይሄንን የተጠቀምኩት ጨው ያውት እንደምታዩት የዶሮ ቅመም እዚህ ደግሞ ራሱን የቻለ የሸዋርማ ቅመም ፍልፍል አስወጥ አንድ ሎሚ ጨምቄያለሁ። አንድ ሎሚ ጨምሬያለሁ። ይሄን ያው ባንድ አደበላልቄ አሸዋለሁ። ባንድ ይሄን እንደዚህ ካደረኩ አሸዋለሁ። ከዚህ ትንሽ ጨምሬያለሁ ካሪ ማለት ነው፣ ያጣፍጠዋል። እና ሌላውን ደግሞ እንግዲህ በሂደት እናያለን። እንደዚህ አደበላለኩት። እንደምታዩት ጊዜ ካላችሁ ለ30 ደቂቃ ብታስቀምጡት አሪፍ ነው። ጊዜ ከሌላችሁ ችግር የለም፣ ወዲያው መስራት ነው። አሁን ያው ወደ ሰዓት የተደያለ ማለት ነው። እንግዲህ እንደምታዩት ጥጄዋለሁ። እንዴት እንደሚበስል አሳያችኋለሁ። አሁን ደግሞ ወዶችዬ ሶሱን ልንሰራ ነው። የምሰራበትን ማለት ነው። ያኔ የምጠቀመው እንደምታዩት ፍልፍል አስወጥ፣ ጨው፣ ይሄ ደግሞ የሚፋጅ ቃሪያ የተዘፈዘፈ ነው። ያው የሚወድ ከሆነ እንጂ የማይወድ ከሆነ ጥሩ አይደለም፣ ይፋጃል። ይሄ ደግሞ ጠሂና ሰሊጥ ማለት ነው። ይሄ ሮብ ወይም ዘባዴ እርጎ፣ ይሄንን ያው ባንድ ለውሳለሁ ማለት ነው። እንግዲህ ውዶችዬ እንደምታዩት አበሰልን። በቃ እንደዚህ እስከሚሆን መጠበቅ አለባችሁ። አያችሁት? ልክ መጣም ምግብ ቤት የሚሸጠው አለ አይደል? ልክ እንደዛ ማለት ነው። አያችሁት? አሁን ደግሞ እንዴት እንደምንሰራ እናያለን። እንግዲህ የኔ ልጆ የሚወዱት ይሄንን ነው። ይሄንን ጌጣ ማለት ነው። ነተርላ ሚልትን ያቀላቀልኩትን እንትን ሮብ ጠሂና ውዶችዬ ያው እንግዲህ አንድ እጅ ስራ ስለሆነ ልጠቅልልና እንገናኛለን።